ደግ እግዚአብሔር ያሳድግሽ። እንደምን አለሽ? እንኳን ደህና መጣሽ። እግዚአብሔር ያሳድግሽ። እንዴት ሰነበት? በጻድቃን እንደምን ሰነበት? እግዚአብሔር ይመስገን። ደህና ሰነበት። እግዚአብሔር እንኳን ደህና መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ እንደምን ቆያችሁ? እንግዲህ የመጡትን እንግዶቻችን በድጋሚ እንኳን ደህና መጣችሁ። ሁላችሁንም እግዚአብሔር ያክብርልን። አባታችን መልካም ፍቃድ ይችን ሰዓት ስለሰጣችሁን እያመሰገንን አባታችንን ትምህርቶቻቸውን በጣም ትከታተላለች። ዛሬም ለእናንተ ይዛላችሁ የመጣችሁ አንድ የምታቀርብልን የአባ ጊዮርጊስ ዘጋስጫን የሚመለከት ትምህርት አላት። ድንግል ማርያም እኔ አባ ጊዮርጊስ በአንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አልማዝ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን ከአንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለእስራኤል በይል የከፈለ፣ ለዳዊት ጠላት ያጠፋ ነውና ምን እፈራለሁ? አሁን እንዲያስፈላኝ የአናብስቱን ጌታ፣ እሳትን አልፈላ የእሳቱ ጌታ፣ በይልን አልፈላ የበይሉ ጌታ፣ ከአንቺ ማኅፀን ተገኝቶልኝ ምን አይቼ እደነግጣለሁ ብሎ ይናገራል። ከማርያም የበለጠ መመኪያ የለም። ስለዚህ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቆ ቢፈጁ አንቺ እያለሽልኝ እኔ ምን እሆናለሁ? እንደ ኖህ ዘመን ሰማይ ንፍሏ ቢያዝብ ምድር የሚያፈላ ውሃ ብታወጣ አንቺ መርከብ ከሆንሽልኝ እኔ በመርከብ እሻገራለሁ። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችንም ሐዘን ቆርጣ ጥጣልን፣ በእውነትም ትጥልናለች። አይዟችሁ እንኳን የ40 ዓመት የ30 ዓመት ይሁንና የዘላለም ሐዘን ሽላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደጊልኝ። ግሩም ጨምሪ ካለ ጨምሪ። ነይ ግሩም ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስትመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለቅስ ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ሂጄ ሽቱ ልቅባው አለች። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና እለቡኝ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሣኤን ንገሪልኝ አላት። ግን መጀመሪያ ግን ማርያም መግደላዊት እሳቱን ትንሣኤውን ያየችው እመቤታችን ናት። ቅዱስ ያለበት ማርያም እንዲህ ብሎ አስቀምጧል። አብልሂ ማርያም ወላዲተ አምላክ፣ አብልሂ ማርያም መግደላዊት እስመ ተንሥአ ክርስቶስ እሙታን። ድንግል ማርያም ወይ አብሪ ማርያም መግደላዊት አብሪ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻ ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የአይኑ ማረፊያ ሆና ትኖራለች። ዓርብ ዮሴፍና ኒቆዲሞስ መጥተው ሽቱ በተለበለበበት በንጹህ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለ50 ለ60 የሚነሳ ሰው ድንጋይ ገጥሞት ሂዷል። በዛ ላይ ከሮም ወታደሮች ኃያሉ እንቅልፍ የማይተኛ
ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ በሮም ንጉሥ የታተመ ማየትም ትልቅ ቁልፍ ቆልፎበት ሂዷል። በኩለ ሌሊት ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል በታላቅ ክብር ተነሳ። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። በቃ ሁሉንም ነገር አንቺ አልሽው። እንግዲህ እኛ የምናስተምረው የለንም። እደጊልን። እውነቱ እግዚአብሔር ከአንቺ ጋር ይሁን። እሺ ወይ ግሩም! የእግዚአብሔር ሀብቱ ብዙ ነው። በጣም የሚያስደንቅ ነገር ነው። የአባቶቻችን የእናቶቻችን ዘመን ነው ያሳየችን በእውነቱ ማለት ነው። በዚች ዕድሜ የሚታሰብ አይደለም። በእርግጥ እግዚአብሔር እጁን ከእሷ ጋር እንዳደረገ የሚያሳይ ነገር ነው በእውነት። መድኃኔዓለም ብቻ ያስፈጽምልን። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ መጀመሪያ ያየህ ማንን? መቅደላዊት ማርያም። መቅደላዊት ማርያም ሳይሆን እመቤታችን። እንደ ጥያቄ አለሽ ወይስ? ማርያም መቅደላዊት ናት መጀመሪያ ትንሣኤውን ያየችው ማለት ነው። በጣም ጎበዝ፣ ጥሩ ጥያቄ ነው ይሄ። መጽሐፍ ቅዱስ በእሑድም ሰንበት በማለዳ በነጋ ጊዜ ማርያም መግደላዊት ቀደም ብላ ከጌታ መቃብር መጣች ይላል። ከዛ ማርያም መግደላዊት ጌታንም አየችው እያለቀሰች። አሁን አንቺ ያስተማርሽን ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ማርያም መግደላዊት አየችው ይላል። ግን እመቤታችን ሌሊቱ ሙሉ አንድ ልጇ ነው፣ የበኩር ልጇ ነው፣ ስታለቅስ እያደረች ከመቃብሩ አልተለየችም እና ቅዱስ ያሬድ ተአምረ ኢየሱስ እና በቤተ ክርስቲያን በትውፊት መጀመሪያ እመቤታችን ናት ያየችው። ከዚያ ማርያም መግደላዊት የመጽሐፍ ቅዱሱ ይቀጥላል ማለት ነው። አለዚያ ነው ስላልተገለጠ ነው እንጂ እመቤታችን ናት ያየችው። እኔም ጥያቄ አለኝ ከተፈቀደ። ኧረ በጣም ችግር የለም። አንድ ሰው በቤተ ክርስቲያን መምህር ለመሆን ምንድን ነው የሚማረው? ምን ያህል ጊዜ ሲፈጅበታል? መልካም ጥያቄ ነው ይሄ። ለሁሉም ሰው ይጠቅማል፣ ለእሷም ይጠቅማል። አንቺ እንደኔ ስትሆኝ እንግዲህ የትርጓሜ መምህርት ነው የምትሆኘው ማለት ነው። ስለዚህ አሁን የቤተ ክርስቲያን መምህር ለመሆን ትርጓሜ ለመማር አሁን እዚህ የሚማሩት አዲስ ኪዳን 5 ዓመት፣ ብሉይ ኪዳን 6 ዓመት፣ መጽሐፈ ሊቃውንት 6 ዓመት፣ መጽሐፈ መነኮሳት 3 ዓመት አድርጎ አራቱን የሚጨርሰው እዚህ 20 ዓመት ይማራል ማለት ነው። ስለዚህ አሁን ከዚያ በፊት ምን መማር ይገባል? ቅኔ፣ ውዳሴ ማርያም፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ፣ ዳዊት መማር። እየሰማሽ ነው የኔ ልጅ? አሁን ከዚህ በኋላ ደግሞ ተምረሽ ማንኛውም መጽሐፍ ሳትሸመድጅ አጥንተሽ ራስሽ አንብበሽ እንድታስተምሪ በግዕዝ ስለሆነ የሚተረጎም ቅኔ መማር አለብሽ ማለት ነው። ከዚህ በኋላ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ተማሪ። አሁን ዘመናዊ ትምህርትም መማር አለብሽ። እንደነ ሜቴ ገላነሽ የቅኔ መምህርት የነበሩ ናቸው፣ በዲማ የነበሩ እነዚህ ብዙ ሊቃውንትን ያስተማሩ ናቸው። ስለዚህ እንደነሱ አንቺም መምህርቱ ነሽ፣ ወንበር ተክለሽ እየተረጎምሽ ታስተምሪያለሽ ማለት። ስብከት አይፈቀድም። ቅዱስ ጳውሎስ ሴት እንድታስተምር አንፈቅድላትም ስላለ መስበክ ሳይሆን እንደነዚህ ምንድነው የምታደርጊው? ቁጭ ብለሽ ደቀ መዛሙርትን ማውጣት ትችላለሽ። የቤተ ክርስቲያን መምህርት ትሆኛለሽ። አሁን ግን ተለማመች፣ ችግር የለም። ልጅ ስለሆንሽ አንቺ ጎበዝ ልጅ። ጸበል የሚቀዱ ዲያቆናት ናቸው። ጎበዝ ነሽ አንቺ። ስለዚህ አሁን ይሄ ጸጋሽ መቅረት የለብሽም። እሺ መምህር ሳትሆኝ መቅረት የለብሽም። እኛም በእኔም በግሌም በእነዚህ ደቀ መዛሙርቱም በቤተ ጉባኤው ስም እናግዝሻለን። ሁሉንም ነገር እዚህ መተሽን ብትማሪ እዚህ የቅኔ መምህራን አሉ። መጽሐፍም ስትማሪ የድርሻችን ሁሉ እንወጣለን። አንቺ ለቤተ ክርስቲያን እግዚአብሔር የሰጠን ጸጋ ነሽ። በጣም ያሳድግልን። አንተንም ደግሞ የምትወልደውን ልጅ ባርክልን። እግዚአብሔር ይስጥልን በእውነቱ። ሌላ ጥያቄ እቀበላለሁ። ደግሞ አባታችን ከፈቀዱልኝ አንድ ተጨማሪ ጥያቄ። ቅድም እሷን ዓለማዊ ትምህርትሽንም ተማሪ ዘመኑን የዋጀሽ እንድትሆኝ ብለዋት ነበረ። የእርስዎን ትምህርቶች ሳይ እኔ በግሌ አንዳንዴ የምኖረውን ኑሮ እንዲህ ያውቃሉ እንዴ ብያውቃሉ። በዘመናዊነት ያለውን ፈተና ቤተ ክርስቲያን መልስ እንዳላት ከእርሷ አንደበት እሰማለሁና ይሄ ሚስጥሩ ምንድን ነው? እንደው እንዴት ሊያዋጁት ወይም በደንብ ሊያዋህዱት ይችላል? ብዙም እንደተባለው አይደለሁም። ከቤተ ክርስቲያን አሁንም ጠብተዋን ያክል አላወቅኩም። እኔም ራሴ እግዚአብሔር በሚያውቀው ግን በተቻለ መጠን መልካሙ ነገር እንዴት ነው የሆነው? አንደኛ ቤተ ክርስቲያን ከዘመን በፊትም በዘመን ጊዜም ከዘመን በኋላ ያለንም ነገር ታውቃለች። በዘመን የሚመጡትን ነገሮች ሳይኮሎጂ ሳይፈጠር ሰውን መርምሮ ፈትኖ የሚያውቀው መጽሐፍ ቅዱስ ነው። አንዱ ያ ነው።
ቤተ ክርስቲያን ናት ይህን ያሳወቀችኝ። አንድ እሱ ነው። ሁለተኛ ደግሞ ቅዱስ ጎርጎርዮስ ዘኑሲስ ወውሁ ዘባስልዮስ የባስልዮስ ወንድም እንዲህ ይላል፣ እስመ ካህን አቃቤ ሥራይ መፈውሰ ነፍስ ውእቱ። ካህን የነፍስ ሐኪም ነው፣ የነፍስ ባለማዳኒት ነው ይላል። የነፍስ ሐኪም ከሆነ በትክክል አንድ የሐኪም ድርሻው በሽታውን ማወቅ ነው። በትክክል እንደውም መድኃኒት ለመስጠት 70%ን የበሽተኛውን ታሪክ መስማት ነው የሚሆነው መድኃኒት ለማዘዝ የሚጠቀመው። ያን ስለሆነ እኔ አነባለሁ፣ በአቅሜ ጊዜ ባለ መጠን ሁሉንም ነገር አነባለሁ። የምንቀው ነገር የለኝም እና የእኛ ጉዞ አሁን እግረ ደቂቅ ነው፣ የልጅ እርምጃ ነው። ቀስ ብለን ነው እየሄድን ያለ። ስለዚህ በዓለም ካለ እውቀት ውስጥም እየኖርክ እየተማርክ፣ ወንጌል ግን ታንኳ ትሆናለች እንዳያሰጥም። ግን ተማረው ነው፣ ያንንም ተማረው እወቀው፣ ግን በእሷ ውስጡ ነህ እየተንሳፈፍክ መሆን አለበት ስለሚል ዓለሙን ሁሉ ማወቅ ይገባናል። እናውቃለን ማለት አይገባም፣ ግን እናነባለን። አሜን። አሁን ለእናንተ የምታነቡት ስጦታ እንስጣችሁ። ይሄ የኔ መጽሐፍ ነው፣ የጻፍኩት መጽሐፈ ምዕዳን ይባላል። ይሄ መጽሐፈ እግሪስ የኔ መጽሐፍ ነው። እነዚህን ይሄ መጽሐፍ ቅዱስ ነው። እንግዲህ የዚህ መምህር ነው የምትሆኙ። እሺ። ስለዚህ እነዚህን አጥንተሽ ትማሪ፣ ቅኔ ተምረሽ እንድትመጭሽ እግዚአብሔር ያሳድግ። ይሄ ደግሞ ለወልደ ገብርኤል ነው። መድኃኔዓለም ከአንተ ጋር ይሁን፣ ያበርታልን። እግዚአብሔር ክንድህን ሁሉ የማይታጠፍ ያድርገው። እግዚአብሔር ይስጥልን። እደጊናት እግዚአብሔር ይስጥልንሽ። ይሄን መጽሐፍ ደግሞ አንቺን እንድትረጂው ያደርግሽ። ጽፈት የሚጽፉትን ወንድሞቻችንም እግዚአብሔር ይባርክልን። ወንጌል ዮሐንስ ነው ይራለ። እግዚአብሔር ይስጥልን። ለእኔ ይህን መጽሐፍ እንደሰጣችሁ ህይወት ስማችሁን በህይወት መጽሐፍ ይጻፍልን። ደግሞ እናንተ መጽሐፉን ተሸክማችሁ መጥታችኋል። አንቺንም የፌቤንን በረከት ያሳድርብሽ። እግዚአብሔር ይስጥልኝ። በእውነት በጣም የምወደውን መጽሐፍ ነው የሰጡኝ። ዮሐንስ ወንጌል የሚደግም ሰው ከዝሙት ተቃውሞ ከኃጢአት መከራ ይድናል ተብሎ ለመነኮሳት ስለሚሰጥ ንጹሕ ድንግል ስለሆነ እሱ ማለት ነውና እግዚአብሔር ይስጥልኝ። የጉባኤ አምላክ ይጠብቅልን። በእውነት አሜን። እግዚአብሔር ይስጥልን።